እንግዲህ ቦንጋ እጅግ በጣም የፍቅር ከተማ ናት። ይሄ ብቻ አይደለም። ቦንጋ ህዝቡ እንግዳ ተቀባይ ነው። ህዝቡ ፍቅር ነው። የትኛውም ወንድማማች ሆኖ የሚኖርበት ከተማ ነው። በዚህ ምክንያት ቦንጋን ሁሉም ሰዎች እንደራሳቸው ትውልድ አገር አድርገው ነው የሚወዷት የሚያከብሯት። ህዝቡ ፍቅርን ስለሚሰጥ ነው። በጣም እጅግ አድርገን እናመሰግናለን። አሁን ከተማዋ እጅግ በጣም በማደግና በመመንደግ ላይ ያለች ከተማ ናት እና ከዚህ በተነሳ የኮሪደር ልማት በጣም እየለማ ነው ያለው። በጣም በሚያስደንቅ ሁኔታ ከተማዋን እየለወጠ ያለ ሁኔታ ነው ያለው። በዚህ የኮሪደር ልማት ብዙ አዲስ ነገሮች ለከተማው ውብ የሆኑ ነገሮች እየተስፋፉ ያሉበት ሁኔታ ነው። ህንፃዎች እየተሰሩ ያሉበት ሁኔታ ነው ያለው። እነዛ እጅግ በጣም ኋላ የነበሩ ቤቶች የቆዩ ቤቶች በራሳቸውም እየወደቁ ያለቁበት ሁኔታ ነው ያለው እና አሁን ከተማዋን እንደምትመለከተው በጣም በሚያስደምም ሁኔታ እየተለወጠች ነው። መንገዶች እየተስፋፉ ነው ያሉትና በዚህ አሁን ያለውን የዶክተር አብይ መንግስት በእውነት የብልጽግና መንግስት በጣም ከልብ ማመስገን